ዛሬ ልናየው የመጣ ነው የምንጎበኘው ደግሞ አትላስን ድሮና ዘንድሮን በሚል ይሆናል። እንግዲህ የድሮን እይታና አዲሱን እይታ በደንብ አድርጌ እያሳየዋችሁ እያስጎበኘን እንሄዳለን ማለት ነው። እናንተ ደግሞ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን እያሳያችሁኝ እንግዲህ አሁን ቀጥታ ወደ ቪዲዮአችን እንገባለን። በዛሬ ጉብኝታችን ደግሞ ለየት ያለ ጉብኝት ነው ይዤላችሁ የመጣሁት። የድሮውን አትላስ እና የአሁኑን አትላስ እያነጻጸርን በደንብ አድርገን እናያለን እንጎበኛለን ማለት ነው። እንግዲህ ዛሬ የምንገኘው አሁን ግን ያለንበት ቦታ ከካሳንቺስ ጀምረን ነው እንግዲህ ጉዟችንን አድርገን የምንጀምረው። ካሳንቺስ አካባቢ ያለውን የክረምቱን ገጽታውን አሳያችኋለሁ። አሁን የምንገኝበት ቦታ ራሱ ቶታል የሚባልበት አካባቢ ጋር ነን ያለነው። ይሄ እንደምትመለከቱት ይሄ ማብራቱ ጋር ያለው በስተቀኝ በኩል ያለው ማለት ነው እንግዲህ ቶታል የሚባልበት ቦታ ጋር ፊት ለፊት ስትሄዱ ደግሞ ወደ ዋሬ ወይም ደግሞ ወደ ሴቶች አደባባይ የሚያስኬድ ነው። ወደ ላይ ስትወጡ ወደ ቤተ መንግስት የሚያስኬዳችሁ ነው። ወይም ደግሞ ወደ መናኸሪያ ወደ ላይ ስትወጡ ማለት ነው እንግዲህ እኛን ዞርና ወደ ኡራኤል የሚያስኬደውን አስፓልት ይዘን እንሄዳለን። የፊት ለፊት መስጊድ ይታያቸዋል አይደለ? እታች ታክሲ ተራው ጋር የነበረውን መስጊድ ነው እዚህ ጋር የመጣው። አሁን እንግዲህ ካሳንቺስ አካባቢ ወደ ኡራኤል የሚያስኬደውን አስፓልት ይዘን እየተጓዝን ነው የምንገኘው። በስተግራም በስተቀኝም አሪፍ ነገሮችን እያሳዩአችሁ እያስጎበኘዋችሁ እስከ ኡራኤል ድረስ ከደረስን በኋላ ከኡራኤል በኋላ ደግሞ ድሮና ዘንድሮን የሚለውን የአትላስን መንገድ እንደገና ደግሞ ወደ ቺቺና የሚያስኬደው አለ። ድሮና ዘንድሮ አሁን በጣም የተለወጠ ቦታ አለ። እዛ ጋር ስንደርስ በደንብ አድርጌ እያሳየዋችሁ እያስጎበኘዋችሁ እንግዲህ እያነጻጸርን ነው የምናየው ማለት ነው። እንግዲህ የድሮንና የአሁኑን እናንተ ስታዩት ትገምቱታላችሁ ወይም ደግሞ ለውጡንም ታዩታላችሁ። በፊት የነበረውንና አሁን የነበረውን እያየን እየጎበኘን እንሄዳለን። አሁን እንግዲህ አሁን እየደረስን ያለ ነው ኡራኤል አካባቢ ወይም ደግሞ አደባባዩ ጋር ፊት ለፊት ይታያቸዋል። ኡራኤል እዛ አካባቢ ጋር እየደረስን ያለን። በክረምት እንግዲህ አዲስ አበባ ምን ትመስላለች የሚለውን በጨረፍታ እያየናት እየጎበኘናት ነው የምንሄደው። አደባባዩ ፊት ለፊት ኡራኤል ይታያቸዋል። ቀጥታ ወደ አትላስ ነው የምንሄደው። እኛ ወደ አትላስ የምንሄደውን ጉዞ አሳያችኋለሁኝ። በስተቀኝ በኩል ወደ መስቀል አደባባይ ነው የምንሄደው። ወደ ታች ደግሞ በስተግራ በኩል ደግሞ ስትይ በዚህ ጋር ወደ መስቀል አደባባይ ወደ እስጢፋኖስ የሚያስኬደው ነው እንግዲህ አሁን እየተመለከትን ያለ ነው። ወደ ባምቢስ የሚያስኬደው ነው። ከዞርም በኋላ ደግሞ ወደ ይሄኛው እንግዲህ ወደ በኡራኤል ጋር አርገን ወደ አትላስ እየሄድን ነው የምንገኘው ማለት ነው። እንግዲህ እያያችሁ እየጎበኛችሁ አሁን ደግሞ መነሻችንን አርገን እየመጣን ያለ ነው ከቦሌ መድኃኔዓለም አካባቢ ነው። አዲሱን ነው እያሳየኋችሁ ያሉት። አሁን ምን ይመስላል የሚለውን ደግሞ አሁን ይሄንን ከተመለከታችሁ በኋላ የድሮውን የአትላስ መንገድን ደግሞ በደንብ አድርጌ ነው የማሳያችሁ። ይሄኛው አዲሱ የለውጥ ወይም ደግሞ ቪአይፒ መንገድ ተብሎ የተሰራው ቦሌ አካባቢ ጋር ነው አሁን የምንገኘው። በስተቀኝ በኩል የምትመለከቱት የቦሌ መድኃኔዓለምን ቤተክርስቲያን አጥሩ ነው የምንመለከተው። አሁን ኤድናሞል አካባቢ ጋር ኤድናሞል አካባቢ ወይም ደግሞ አደባባዩ የነበረበትን ቦታ ነው አሁን በደንብ አድርጌ የማሳያችሁ። እያያችሁ ያላችሁት ይሄ የምትመለከቱት ማብራቱ ያለው አደባባዩ ነው። በዚህ ጋር ይኸው እንግዲህ በመድኃኔዓለም ቤተክርስቲያን ይታያችኋል። እንደገና ደግሞ በዚህ ጋር ወደ 22 የሚያስኬደው ነው። አደባባዩን ከዞራችሁ በኋላ ነበር የሚያስኬደው። ይሄኛው አሳያችኋለሁ መልሼ ይሄኛውን በደንብ እንየው ብዬ ነው። ይሄ አሁን አደባባዩን ከተሻገራችሁ በኋላ ወደ ሸገር ፎቅ አካባቢ ወይም ደግሞ ወደ ቴሌው አካባቢ ጋር ስንደርስ ያለው ነው እንግዲህ አሁን እዛ አካባቢ ጋር ነን ያለ ነው። የድሮን አመጣላችኋለሁ። አሁን አዲሱን በደንብ አድርጌ ላሳየው። እስከ አትላስ አካባቢ ያለውን የተወሰነውን እያየን እየጎበኘን እንሄድና ለውጡን ድሮና ዘንድሮ ይኸውላችሁ በስተቀኝ ይሄኛው የምትመለከቱት በስተቀኝ በኩል ያለው ቴሌው ነው። ቴሌው አካባቢ ጋር ደርሰናል። የመሃል ማካፈያው እንግዲህ እንደዚህ አይደለም በፊት አሳያችኋለሁ። እሱንም በደንብ አድርጌ እያየን እየጎበኘን እንሄዳለን። እናንተ ደግሞ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን እያሳያችሁኝ ወደ አትላስ ወይም ደግሞ ወደ ማብራቱ አካባቢ ጋር እየተቃረበ ነው የምንገኘው። እንግዲህ እዩት እንግዲህ ወለል ያለ በጣም የሚያምር ደስ የሚል እንግዲህ ለእይታ ማራኪ የሆነ ነው አሁን እያየን ያለ ነው። ይሄኛው እንደምትመለከቱት ፓርኪንግ አለ እዚህ አካባቢ እያያችሁት ነው ብዬ እገምታለሁኝ።
በስተግራም በስተቀኝም በኩል አሁን በግራ በኩል ያለው ፓርኪንግ ወይም ደግሞ የስፖርት እንትን ነው የስፖርት እንደ ሜዳ ነገር አለ በስተግራ በኩል ማለት ነው። እንግዲህ እዚህ አካባቢ ያሉትን ያያችኋቸው እየጎበኛችሁ እንግዲህ ድሮና ዘንድሮን አትላስን እንግዲህ በደንብ አድርጌ ነው የማሳያችሁ። አሁን አዲሱን እንየው ከካሳንቺስ ጀምረን ደግሞ እስከ ኡራኤል ድረስ የተወሰኑን አሳይቻቸዋለሁ። አሁን አትላስ ማብራቱ ጋር ደርሰናል። አሁን እንደምትመለከቱት ወደ ላይ በስተቀኝ በኩል ወደ ቺቺኒያ ነው የሚያስኬዳችሁ። እንደምትመለከቱት በዚህ ጋር አድርጋችሁ ወደ ቺቺኒያ ነው የሚያስኬዳችሁ። እሱንም በደንብ አድርጌ ነው የማሳያችሁ የማስጎበኛችሁ። አሁን ቀጥታ እንሄድና ወደ ኡራኤል አካባቢ እስከ ኡራኤል አካባቢ ያለው ነው የማሳያችሁ። አሁን እዚህ ድልድዩ ጋር ደርሰናል ማለት ነው። የአትላስን ከተሻገራችሁ በኋላ ድልድዩ ነው። አሁን ድልድዩ ጋር ነን ያለነው። ይሄን ተመልከቱት እንግዲህ አዲሱን በአሁን በኮሪደር ልማቱ የተሰራው ድልድዩ አካባቢ ጋር ነን ያለነው። ከዛ ወደ ኡራኤል አካባቢ ጋር እንደርስና ቅድም ከቆምንበት በኋላ ደግሞ ከኡራኤል እንጀምርና አሮጌውን ወይም ደግሞ የድሮውን አትላስን በደንብ አድርጌ ነው የማሳያችሁ። እንግዲህ እይታውን ተመልከቱት። እንግዲህ በጣም ነው የሚያምረው። እንግዲህ ስትሄዱ ወክም ስታረጉ ስትጓዙ ማራኪ ነው። አሁን እየተመለከትን ያለነው እናንተ ደግሞ ታነጻጽሩታላችሁ ብዬ ገምታለሁኝ። አሁን እኛ በላይኛው ጋር አድርገን የምንሄደው እንግዲህ እንደምትመለከቱት ማብራት አለ በዚህ ጋር አሳያችኋለሁ። በኋላ ደግሞ በታችኛው አድርጋችሁ ወደ ወሎ ሰፈር የሚያስወጣው አስፓልት አለ። እሱንም ስንመለስ አሳያችኋለሁ። ድሮና ዘንድሮ በሚለው የድሮውን አሳያችኋለሁ። አሁን ወደ ኡራኤል ቤተክርስቲያን አካባቢ ጋር እየተቃረበ ነው የምንገኘው። እነኚህ ፎቆች ምን ያክል ለውጥ እንዳላቸው ደግሞ እያየን እየጎበኘን ነው የምንመለሰው። እንግዲህ ስንመለስ አሁን ኡራኤል ቤተክርስቲያን ጋር ደርሰናል። እንግዲህ እዚህ ጋር ፓርኪንግ አለ። ይሄ የምንመለከተው ኡራኤል ቤተክርስቲያኑን ነው እያሳያችሁ ያሉት። ስትዞሩ ወደ 22 ይሄው እንግዲህ ኡራኤል ቤተክርስቲያን እንግዲህ ለውጡን እዩት። አሁን ይሄ አዲሱን ነው ማሳያችሁ። ወደዚህ ስትዞሩ ወደ 22 ወደ መገናኛ የሚያስኬደውን ይሄ የምትመለከቱት አሁን ደግሞ ከኡራኤል ጀምረ የድሮ ነው ማሳያችሁ። አሁን ከኡራኤል ጋር ጀምረን ነው ይሄኛው ማካፈያውን ተመልከቱት። አለ በፊትም አለ፣ ግን ለውጡ የፎቆቹን ተመልከቱት። ቀለም የተቀቡት ያልተቀቡት በፊትና አሁን ድሮና ዘንድሮ እንግዲህ የሚለው ነው አሁን ማሳያችሁ። በስተግራም በስተቀኝም ያሉት ገና እዚህ አካባቢ ጋር ገና ግማሹ እንደተሰራ አካባቢ ነበር። ይሄ የኮሪደር ልማቱ አግኝቶት ነበር፣ ግን እንደዚህ አልነበረም። ወደ ወሎ ሰፈር የሚያስኬደውን ቅድም በላይኛው ነበር የመጣነው። ወደ ወሎ ሰፈር የሚያስኬደው ይሄ በስተቀኝ በኩል የምትመለከቱት መታጠፊያ እስከ ወሎ ሰፈር ድረስ ያስኬዳችኋል ማለት ነው። እንግዲህ ወደ ባምቢስ ወደሚያስኬደው የወንዝ ልማት አላል በሱ ጋር አርጋችሁ ነው የምትሄዱት። ይሄውላችሁ በዚህ ጋር ወደ ወሎ ሰፈር የሚያስኬደውን ይሄን በጣም በከባዱ ለውጥ ላይ ነው የሚገኘው ማለት ነው። የድሮ ነው ማሳያችሁ። ይሄኛው ማካፈያው ይታያችኋል አረንጓዴ ነገሩ ቅድም ሳሳያችሁ ይሄ የለም። አሁን ወደ አትላስ አካባቢ ወደ ማብራቱ አካባቢ ጋር እየተቃረበን ነው ወይም ደግሞ ድልድዩ ጋር ነን አሁን የምንገኘው። ይሄኛው የምትመለከቱት ማካፈያው የለም። በፊት አሳያችኋለሁ። እንግዲህ የተወሰኑን እያነጻጸርን እያየን እየጎበኘን ነው የምንሄደው። እንግዲህ መንገዱን ይዩት። ይኸውላችሁ ይሄኛው አሁን ድልድዩ ጋር ሆኜ ነው የድሮውን ነው ይሄኛው አዲሱን ነው ማሳያችሁ። ማካፈያው የለውም። ያሁኑ ደግሞ ይኸውላችሁ የድሮ ይሄ ነው። የበፊቱን አሳይቻችኋለሁ። ያሁኑ ይሄንን ነው የድሮ ማለት ነው። ይሄንን ነው የሚመስለው። እንግዲህ በጣም ለውጥ እንዳለው ደግሞ የተወሰነ ነገር እየተሰራ ነበር። ይሄኛው በስተቀኝ በኩል እንደምትመለከቱት እየታጠረ ነበር። ድልድዩ ይኸውላችሁ በስተግራ በኩል ይታያችኋል ብዬ ገምታለሁ። አትላስ አካባቢ ጋር ስንደርስ ድልድዩ ይሄንን ይመስላል። እንግዲህ እስከ አትላስ ከማብራቱ ድረስ ያለውን አሳያችሁና እንግዲህ እየተጠጋን ስንሄድ ደግሞ ድሮና ዘንድሮን እንግዲህ ያየን እየጎበኘን እንጓዛለን። አሁን ማብራቱ ጋር ደርሰ አትላስ ማብራቱ ጋር በድሮ ነው እንግዲህ የድሮን እይታ ነው እንግዲህ በስተግራም በስተቀኝም እንግዲህ እዩት። አይውላችሁ የአዲሱ ማብራቱ ጋር ስትደርሱ ይሄን ይውላችሁ ያሁኑና የድሮን ዘንድሮን እንግዲህ ያየን እያነጻጸርን የምንገኘው እንግዲህ የድሮና ያሁኑን እንግዲህ እናንተ ያያችሁ እንግዲህ ያው እንግዲህ ሐሳብ አስተያየታችሁ መናገርም ወይም ደግሞ ማገናዘብም ወይም ደግሞ እይታችሁን እያያችሁ ትሄዳላችሁ ብዬ ገምታለሁ። ፎቆቹን ተመልከቷቸው እንግዲህ አካባቢ ምን ያክል ለውጥ አለው የሚለውን ነው እንግዲህ ያየን የምንሄደው። ወደ ላይ በስተቀኝ በስተግራ በኩል ወደ ቺቺኒያ የሚያስኬደውን እሱንም አሳያችኋለሁ። አሁን እንግዲህ አትላስ ማብራቱን ተሻግረን እየሄድን ያለ ነው። እዚህ አካባቢ የድሮ
ነው አሁን እያየን ያለ ነው። መሃል ላይ አዲሱ ይሄንን ይመስላል እንግዲህ አትላስ ማብራቱ ጋር አሁን የነበርንበት ቦታ ጋር ይሄንን ነው የሚመስለው። እንግዲህ እያያችሁት ነው ብዬ ገምታለሁ። መሃል ላይ ያሉ ባህር ዛፎች እንደገና ደግሞ በስተግራም በስተቀኝም ያሉ ቤቶችን እንግዲህ እያያችሁ የጎበኛችሁ ለውጥን እንግዲህ በጣም በከባድ ለውጥ እንዳለው እንግዲህ ያየን እየተገነዘብን ያለ ነው ማለት ነው። እንግዲህ የትኛው ይሻላል የሚለውን እንግዲህ ለእናንተ ነው የምተውላችሁ። ይሄው አሁን ቅዳውን የነበርንበት ቦታ ጋር ነው ይሄኛው አትላስ ማብራቱን ከተሻገራችሁ በኋላ ወይም ደግሞ አሁን አትላስ ማብራቱን ለመሻገር ነበር እየሄድን ያለን። ይሄ የነበረበትን ቦታ ነው አዲሱን ያሳየዋችሁ። ይሄኛው አሮጌ ስላችሁ የድሮውን ቦታ ነው እንግዲህ ማሳያችሁ። ድሮና ዘንድሮን እንግዲህ እያነጻጸረን የምንገኘው ፎቆቹ እንዳሉ ናቸው። ነገር ግን ጥላቸው ላይ ቀለም ተቀብተው እንደገና ደግሞ ማብራት አሸብርቀው ነው ያሉት በአሁኑ ሰዓት የሚገኙት ማለት ነው። እንግዲህ ስትሄዱ ስትንቀሳቀሱ በአሁኑ ሰዓት ወለል ብሎ ነው የሚታያችሁ። እንግዲህ ለወክም ለሁሉም ነገር ምቹ ነው። የድሮ ግን እንደምትመለከቱ በስተግራም በስተቀኝም በኩል ወክ ለማድረግ ትንሽ የሚከብድ ይመስለኛል። እንግዲህ ግንዛቤን ወይም ደግሞ አስተያየቱን ለእናንተ እየተውኩላችሁ አሁን ወደ ቴሌው አካባቢ ጋር ወይም ደግሞ ወደ ሸገር ከመድረሳችን በፊት ወዳለው አካባቢ ጋር እየተጠጋን ያለ ነው። ይሄንን ተመልከቱትና በደንብ ደግሞ የአዲሱን ደግሞ አሳያችኋለሁ። ይሄ አካባቢ ምን ይመስላል የሚለውን ደግሞ አዲሱን በደንብ አድርጌ ነው የማሳያችሁ። እናንተ ደግሞ እንግዲህ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄውላችሁ እንግዲህ አሁን የነበርንበት ቦታ በአዲሱ ይሄን ይመስላል። ባረጉ የበፊቱን ነበር የሚመስለው ማለት ነው ያሳየዋችሁ። ለውጡ እይታው ምን ይመስላል እንግዲህ አካባቢ ሸገር ፎቅ አለ አይደል? ወይም ደግሞ ይሄው እንደምትመለከቱት ቴሌው በስተግራ በኩል ነው ያለው። እሱ አካባቢ ደግሞ ያለውን እንግዲህ የእግረኛ መንገዱ ይታያቸዋል አይደለ? ወክ የሚደረግበት ቦታ ጋር እንግዲህ ይታያቸዋል ብዬ ገምታለሁኝ። ያሁንና እንግዲህ ይውላችሁ ተመልከቱት እግረኛ መንገዱን። ይሄ ነው ድሮ በፊት ሸገር ጋር የሚመስለው ይሄንን ነው። አዲሱን ደግሞ ተመልከቱት እንግዲህ የእግረኛ መንገዱን ተመልከቱ። ሸገር ፎቅ በስተግራ በኩል ይታያቸዋል። ቴሌው ደግሞ በስተቀኝ በኩል ነው ያለው። እንግዲህ ያሁኑ ይሄንን ይመስላል። የድሮ እንግዲህ ለወክ ለማረጊያና አሁን እንግዲህ ሰዎች ይዋቸው ዘና ብለው የሚሄዱበት ቦታ። በፊት ግን ከመኪና ጋር እየተጋፋችሁ ነው የምትሄዱት። በጣም ለውጥ እንዳለው ይሆንላችሁ። ይሄንንና ቅድም ያየነውን እንግዲህ ለውጡን መመልከት ይቻላል። በክረምት ነው እንግዲህ ያሳያችሁ እያስጎበኛችሁ የምንገኘው ሸገር አካባቢ የአትላስ መንገድ ነው በደንብ አድርጌ ያሳያችሁ እያስጎበኛችሁ የምንገኘው ወደ ኤናሞል አካባቢ ጋር እየተቃረብን ነው የምንገኘው። ይሄን ቪዲዮ ካያችሁ በኋላ ላይክ ብታደርጉልኝ ዩቲዩብ ራሱ ለኔ በጣም ለኔ ይጠቅመኛል። ወደ ኤናሞል አካባቢ ጋር እየተቃረብን ነው የምንገኘው። እንግዲህ አደባባዩ ጋር ወይም እየደረስን ነው የምንገኘው። ፊት ለፊት ተመልከቱ። አሁን እንግዲህ ከዚህ ጋር ስትመለከቱ ይኸውላችሁ እንግዲህ አዲሱ ይሄንን ይመስላል። እንግዲህ ኤናሞል አካባቢ ጋር ስትደርሱ ማብራቱ ይታያችኋል አይደል? ይኸውላችሁ መድኃኔዓለም ቤተክርስቲያን ወለል ብሎ ነው የሚታያችሁ ስትመጡ። አደባባዩ ከዞራችሁ ወደ ይሄኛው ወደ 22 የሚያስኬደው ነው። እንግዲህ አሁን በድሮ ጊዜ እንግዲህ ተመልከቱት እንግዲህ ወለል ብሎ የሚታይም ነገር የለም። ፊት ለፊት ባህር ዛፉ መኪናውን ክራውድዱ እንግዲህ በከባድ ለውጥ ላይ ነው ያለው ማለት ነው። እንግዲህ ድሮና ዘንድሮ አትላስ ወይም ደግሞ ኤናሞል አካባቢ ቦሌ አካባቢ ይሄንን ይመስላል። እንግዲህ ኤናሞል ይሄ ነው እንግዲህ እንደምትመለከቱት በድሮ ጊዜ አደባባይ ሆናና መድኃኔዓለም ቤተክርስቲያን እንደሚታያችሁ ከርቀት ነው አሁን እንግዲህ የሚታያችሁ። ቅድም ግን በደንብ አድርጎ ወለል ብሎ ነው የሚታየን የኤናሞልን አደባባዩ አካባቢ ጋር ነው የምንገኘው። እንግዲህ አሁን በድሮ ጊዜ ነው እንግዲህ ማሳያችሁ። ድሮና ዘንድሮ ነው ዛሬ እያየን እየጎበኘን የምንገኘው። ዘንድሮ ይሄንን ይመስላል። ኤናሞል አካባቢ አደባባዩ ቦታ ጋር ይሄንን ይመስላል። አሁን ደግሞ የማሳያችሁ ተመልከቱት እንግዲህ ይሄ ወደ ቺቺኒያ የሚያስኬደውን መንገድ ነው እንግዲህ እያሳየዋችሁ እያስጎበኛችሁ ያለሁት ማለት እንግዲህ በአትላስ ጋር አርጋችሁ ወደ ላይ ወደ ቺቺኒያ ወይም ደግሞ ወደ ውሃ ልማት ወደ 22 የሚያስኬደው መንገድ ነው አሁን እየተመለከትን ያለ ነው በአዲሱ አሰራር ጊዜ ማለት ነው። እንግዲህ አሁን በተሰራው ይሄን ይመስላል። በስተግራም በስተቀኝም እንግዲህ ከፈትፈት ያለ ቦታዎችን እያየን እየጎበኘን የምንሄደው እስከ ውሃ ልማት ድረስ ወይም ደግሞ ድልድዩ አለ አይደለ 22 ወይም ዛሪሁን ጋር እስከ ዛሪሁን የሚያስወጣውን አስፋልት ነው እንግዲህ እየተመለከትን ያለ ነው። በአዲሱ በኮሪደር ልማት የተሰራው በስተግራም በስተቀኝም ያሉት ወለል ያሉ ቦታዎችን ነው እያየን እየጎበኘን የምንሄደው።
ፍለፊት እንግዲህ የምትመለከቱት ከዘሪሁን ፍለፊት ያለውን እንግዲህ በድልድዩ ላይ እናረግና ወደ አድዋ ድልድይ ወደሚያስኬደው በዛ ጋር ገና የምንጓዘው እንግዲህ እናንተ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አጋርነታችሁን እያሳያችሁ እኔ ደግሞ ለእናንተ አሪፍ ቦታዎችን ማሳያችሁ በተለይ ይሄንን ቪዲዮ ካያችሁት በኋላ ላይክ ብታረጉልኝ በጣም ደስ ይለኛል። እንግዲህ የምንገኝበት ቦታ 22 ወይም ደግሞ ዘሪሁን ህንጻ የሚባልበት አካባቢ ጋር ነን የምንገኘው ማለት ነው። ወደ አድዋ ድልድይ የሚያስኬደውን አስፋልት ይዘን እየተጓዝን ነው የምንገኘው። እዚህ አካባቢ ከዚህ በፊት እንግዲህ ስፔር ፓርቶች የሚገኙበት የመኪና መለዋወጫዎች ያሉበት ቦታ እዚህ አካባቢ ብትመጡ ወይም ደግሞ ለመኪናችሁ ማለት ነው ስፖኪዮ ታገኛላችሁ። ጎማ ቸርኬ የሚገኝበት ቦታ ነው። ይሄ እንግዲህ እንደ ልጠቁማችሁ ብዬ ነው። እንግዲህ ወደ የሚያስኬደን እንደነገርኳችሁ ወደ ሲግናል አካባቢ የሚያስወጡ አስፋልት ይሄ እየተመለከትን እያየን እየጎበኘን ያለነው እንግዲህ ይሄኛውን እናይና ወደፊት እንግዲህ ለውጥ ሲኖረው ይሄን አካባቢ በደንብ አድርገን ማሳየት ድሮና ዘንድሮ ብዬ አመጣላችኋለሁ። አሁን እንግዲህ በአሁኑ ሰዓት ያለው እይታ ገጽታ ይሄንን ይመስላል እንግዲህ ዛሬ እንግዲህ በደንብ አድርጌ ያሳየዋችሁ ድሮና ዘንድሮን አትላስን በደንብ አድርጌ ያሳየዋችሁ ያስጎበኘዋችሁ ይመስለኛል። እናንተ ደግሞ ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ሀሳብ አስተያየት ካላችሁ ኮሜንት ላይ የጻፋችሁ በተለይ ደግሞ ይሄን ቪዲዮ ካያችሁ ከጨረሳችሁ በኋላ ላይክ ብታረጉልኝ በጣም ደስ ይለኛል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።